የኬክ ዋጋ በሳውዲ አረቢያ ውስጥ ተከታተሉ። ወደ ቪዲዮ ኬክ ስላችሁ የኬክ ዱቄት ለማለት ፈልጌ ነው። 17 ሪያል አላችሁ። ይሄ አንድ ሙሉ ኬክ ይሰራል ማለት ነው። ወደ ኦልሞስት ስንት ግራም ነው እስቲ ልላችሁ። ቤቲ ኩዊከር ይባላል። ምናልባት ኢትዮጵያ ሊሸጥ ይሆናል አላውቅም፣ ግን 500 ግራም ነው። ይሄ አንድ ሙሉ ኬክ ይሰራላችኋል ማለት ነው። ሌላው ኩኪስ ነው በ17 ሪያል። ይሄ ብዙ ኩኪስ ይሰራል ይላሉ። አላውቅም ስንት እንደሚሰራ፣ ግን ወደ ኦልሞስት አይሮን ነው፣ ግን ኩኪዝ ዱቄት ነው ማለት ነው። እዚህ ደግሞ ኬኮች ናቸው። እቺ ማለት ናት ቫኒላ 4 ሪያል። እነዚህ ደግሞ ቀለሞች ናቸው። ቀይ ያሉ፣ የኦሬንጅ አለ፣ ቴስቲንግ የሙዝ አለ፣ ባናና፣ እነሱም 4 ሪያል ናቸው። እቺ ነገር ደግሞ በጣም ጠቃሚዎች እነዚህ ቾኮሌት ናቸው። ቺፕስ እነዚህ ይቀልጣሉ ማለት ነው። ለኩኪዝ ለምናምን ይጠቅማሉ። 22 ሪያል ናቸው። ግን የረከሰም አለ። ይሄ ፓርሼ ስለሆነ ነው። እንትንም ፓውደርም አላቸው። የኮኮ ፓውደር የቾኮሌት 7 ሪያል ትንሿ፣ ትልቁ 9 ሪያል ወደ ኦልሞስት 1 ኪሎ ምናምን ይሆናል። ያ የጀርመን ነው፣ ኦሪጂናል ፍሮም ጀርመን። ሌላው ነገር ነው የሚጠቅማቸው የድሪም ዌፕ ነው። ትልቁ 10 ሪያል ነው፣ ትንሿ ወደ 6 ብር ከ50 ሳንቲም ማለት ነው። ፓንኬክም አላቸው ዱቄት ወደ 22 ሪያል ነው። እነዚህ ደግሞ ሌላ የተለያዩ አይነት ዱቄት አለላቸው። ፓንኬክ 8 ሪያል አለ። በስቡሳ የሚባል ደግሞ አለ ወደ ኦልሞስት 14 ሪያል ነው ማለት ነው። እንደምታዩት ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ፎሎ ያደረጋችሁ ሰብስክራይብ አድርጉ። ይመቻችሁ። ቻው